ዋትስአፕ ዩቲዩብ እንደናችሁ ዛሬ ደግሞ በድጋሚ በሌላ ቪዲዮ መተናል ዛሬ እኔና ቤቢሽ እንተዋወቃለን ወይ ብለን እንጠያየቅ ነው አብራችን የመጀመሪያው ጥያቄ የኔ የተወለድኩበት ቀን መቼ ነው እና ዓመተ ምህረቱን ያውቃል ብዬ አስባለሁ ቤቢሽ የተወለደችበት ጥቅምት 16 በ1991 ነው በጣም ቀላል ሁለተኛ ጥያቄ ደግሞ መጀመሪያ ስንተያይ የለበስኩት ልብስ ነው እኔ በደንብ አስታውሰዋለሁ እሱ ያስታውሰው እርግጠኛ አይደለሁኝ እኔ ግን የኔንም የሱንም በደንብ አስታውሰዋለሁ ስራ ቦታ ነበር በደንብ አስታውሰዋለሁ እሱ መልሶ ይሆን አላውቅም ታረበስማሚን ጭራሽ አላስታውሰውም ጭራሽ ይለበኝ ስንተያይ የለበስኩት ጭራሽ አላስታውሰውም የዛን ቀን እኔ የለበስኩት I think ኤርላይን ከለር ሃይውስ ጨርቅ ሱሪ በጥቁር ቦዲ እሱ ደግሞ ነጭ በቀይ ስኩዌር ሸሚዝ ከታች ጂንስ ከለር ሱሪ ከ4 አመት ወይ 5 አመት በፊት ነው እየነገርኳችሁ ያለው ሶስተኛ ጥያቄ ደግሞ የምወደው ቤተክርስቲያን ወይም ደግሞ እዛ ቦታ ሲሄድ ለየት ያለ ስሜት የሚሰማኝ ቤተክርስቲያን የቱ ነው ይሄንንም ያውቃል ብዬ አስባለሁ ብዙ ጊዜ ስለሚሄድ ቤቢሽ የምትወደው ቤተክርስቲያን ኪዳነ ምህረት እንጦጦ ኪዳነ ምህረት ነው እንግዲህ ልዩ ቦታ ምለው ቤተክርስቲያን እንጦጦ ኪዳነ ምህረት ነው በጣም ወደው ለኔ ልዩ ትርጉም ያለው ልዩ ተአምር የተደረገልኝ ቦታ ነው በጣም ወደው ቤተክርስቲያን ነው እናቴ ኪዳነ ምህረት አራተኛ ጥያቄ ደግሞ ስናደድ ማደርገው ነገር ምንድነው ነው ስትናደጂ ያው ታወቃለ ሁሌ ታለቅሳለች ምንም ነገር በቃ የሚቀናት ነገር የሆነ ነገር ሲፈጠር ማልቀስ ነው እንቧ ቅርብ ነው እኔ ስናደድ ማደርገው ማልቀስ የመጨረሻውና ዋነኛው ጥያቄ ደግሞ ለመጀመሪያ ጊዜ እኔም እኮ አፈቅርሻለሁ የሚል ቴክስት ተላልከን ነበር ለመጀመሪያ ጊዜ ቴክስቱ ራሱ እንደዚህ ነው የሚለው መቼ ነው የት ሆነክ ነው እንደዛ ብለ ይጻፍከው I think ዛሬ 3 አመት ወይ ደግሞ 2 አመት ከምናምን ይሆነዋል ቀኑን ከቻልክ ሰዓቱ አውድሻለሁ ያልኩት መጀመሪያ እኔ ነኝ እና ደግሞ ቦታው ኡጋንዳ ነበር በሆነ አጋጣሚ ቀኑ ሰኔ 18 ነው ሰኔ 18 እሷ ትንሽ አላወቀችውም ቀኑን ግን ሰኔ 18 ነበር ወደ ማታ አካባቢ እዚህ ሀገር አልነበርኩም ማታ ነበር ሰዓቱ ሰኔ 28 ይመስለኛል ሰኔ 28 በእርግጠኝነት ሰኔ 28 አንድ ሰዓት ከምናምን ላይ ማታ እኔም እኮ አፈቅርሻለሁ ቴክስት ልከ ነበር ጥያቄ ቁጥር 1 የመጀመሪያ ዴት የወጣንበት ቦታ አራሳው በደንብ አስተዋውሳለሁ ከስራ ወጣን አምባሳደር ሲኒማ ፊልም አየን ያው ፊልሙን የረሳሁት እንጂ ቦታውን ወኩንም ምኑንም አስተዋውሳለሁ ወጣንበት ቦታ አምባሳደር ሲኒማ ነበር ጥያቄ ቁጥር 2 በጣም የምወደው ምግብ እንግዲህ ያስቃል እንደ ወንድ ያስቃል ገንፎ በጣም የወደው ምግብ እንግዲህ አላውቅም ሌላ ገንፎ ከምግብ ሳይቆጥሩ ሌላ ነገር ብሎ ከሆነ አይደል በጣም የወደው ምግብ ግን ገንፎ ነው ጥያቄ ቁጥር 3 ቤቢሽ እና እኔ ተኮራርፈን ለምን ያህል ቀን ቆይተን እናቃለን ለምንም አይነት ቀን ቆይተን አናውቅም እዛው እንጨቃጨቃለን እዛው እንመላለሳለን ኢቭን በስልክ እንኳን ተጨቃጭቀን እልህ ከተያያዝን ቤት እንሄዳለን ወይ እኔ እሱ ያለበት ሰፈር ሄዳለሁ እሱ ደግሞ እኔ ያለውበት ሰፈር ይመጣል ተኮራርፈን አድራን አናውቅም ሰው እንደዛ ስለ ይገረማል ፍቅረኛ ሆናችሁ እንደ ሳምንት ምናምን ይላል ግን አርገነው አናውቅም እግዚአብሔር ይመስገን ቤቢሽ እና እኔ የፈለገ ብንቆራረፍ አንድ ቀን ዘለን አናድር እና ይሄን ጥያቄ ትስቷለች ብዬ ጭራሽ አልገምት ቁጥር 4 የፍቅር ጥያቄ ያቀረበው ማን ነው እና ቀኑ አንተ ግን እኔ ነው አይ ቲንክ የሚመስለኝ እኔ ቀድሜ የወደድኩት ነው
ጥያቄውን ያቀረበው እሱ ቢሆንም በሞዴል ደረጃ ግን እኔ ይመስለኛል ቀድሜ የወደድኩት እሺ ቀኑና ቀኑስ ቀን እንኳን ተስማማንበትም እኔ ሰኔ 28 ላለው ቤቢ ሰኔ 18 ይላል የትኛው ነው ቀኑ የአኒቨርሰሪያችን ደርሰሽ ነው እንዴ መቼ ነው እኔ 18 ነው በፈረንጅ ስንት ቀን አሁን ምንድነው ሜይ በፈረንጅ መቁጠር ጀምረሽ ነው ሜይ ጁን እነት ጁን 18 አይደለም ሰኔ 18 ነው ሻት አለ እናይዋለን ኦኬ ስለዚህ ሰኔ 18 በሚለውን ስማማ ይመስለኛል አይተን ጥያቄውን መጨረሻ ላይ እንወስናለን በቃ ሰኔ 18 ይሄ ግን ኢምፖርታንት ጥያቄ ነው መርሳት የለብንም እንዴ ትረሻለሽ እንዴ አታዳን ሰኔ 16 ያተሳስጪ ነው እዚሁ ላይ እንጂ አስተውሳለሁ 18 አንዴ 18 ለባልሻው እንዴ ትረሻለሽ ያው ቅድም እሷ ጠይቀኝ ነበር ይሄን ቀን ሁለታችን ተወዛግበን ነበር እና እሷ አትስተውም ይመስለኛል ፍቅረኛ የጠየቁት መጀመሪያ እኔ ነኝ እና የጠየቁበት ቀን ሰኔ 18 ኡጋንዳ ነበር ቁጥር 5 እቺ በጣም ቀለል ያለች ነች እኔ እንዳንቺ አይደለም ከባድ ጥያቄ አልጠየቅኩሽም የመጨረሻው ጥያቄ እኔ እና አንቺ የት ተዋወቅ መስሪያ ቤት ጤና ጣቢያ እሱ ላብራቶሪስት እኔ ነርስ እሱ በጣም ዝምተኛ ኩራተኛ እኔ ለፍላፊ ሆነን የተገናኘን ቤቢሽና እኔ ተዋወቅነው ስራ ቦታ ነው የዩቲዩብ ፋሚሊዎቻችን የዛሬ ቪዲዮ ይሄንን ይመስል ነበር እየገባችሁ ሰብስክራይብ አድርጉ ላይክ አድርጉ ሞር ቪዲዮ coming soon